ሰላም ሰላም እንዴት ናችሁ? ዛሬ በቃ በጣም ቀለል ያለ ቶሎ በፈጣኑ የሚደርስልን እንደ ተጨማሪ የሚሆን አትክልት አብረን እንሰራለን። አብራችሁን ቆዩ። ቆንጆ አድርገን የምንሰራው አትክልት አበባ ጎመን ወይም ካሊፍላወር እና ብራክሊ ይሆናል። ያው ሁለቱ ተመሳሳይነት አላቸው ግን አንድ አይደሉም። ስለዚህ በቀላሉ ቶሎ ቶሎ ብለን ጠበስ ጠበስ እናደርጋለን። አበባ ጎመኑን እኔ ያልተከተፈ ነው የገዛሁት። እናንተ ከፈለጋችሁ የተከተፈውን መጀመሪያም እንደዚህ የተላቀቀውን መግዛት ትችላላችሁ። እኔ ግን እንደምታዩት ያልተከተፈውን ገዝቼ እዚህ ጋር በጣም ቀላል ነው። ስሩን ትቆርጡታላችሁ። ከዛ በኋላ እያንዳንዷን ቅርንጫፍ መለየት ብቻ ነው። ምንም ማድቀቅ መክተፍ ምንም አያስፈልገንም። ከዛ በኋላ አንድ ራስ ሽንኩርት መጥበሻ ጥጄ መጥበሻው ጋር ሲልልኝ ትንሽ ዘይት አድርጌ በዛ ላይ ደግሞ አንድ ራስ ሽንኩርት አድርጌ ሽንኩርቱን ገልበጥ አደረኩት። መብሰል የለበትም ግን ጣዕሙን እንዲወስድ ብቻ ከዘይቱ ጋራ ነጭ ሽንኩርት አድርገን እንዲዋሃድልን እንደዛ ስናደርገው ምግባችን ላይ ጥሩ ጣዕም ይሆናልና ለዛ ብቻ ገልበጥ እናደርግና ነጭ ሽንኩርት ደግሞ በደቃቁ እየተከተፈ እንጨምራለን። ነጭ ሽንኩርቱና ሽንኩርቱ እየበሰለልን እዛው ላይ ጨው እንጨምራለን። እንዲሁም ደግሞ የአትክልት ሲዝኒንግ ወይም የቬጂ ሲዝኒንግ ቆንጆ ነው። እንደዚህ አትክልት ስትሰሩ እሱን እንጨምራለን። ቁንዶ በርበሬ፣ በቃ ሌላ የምትፈልጉትን ነገር ሁሉ እንጨምርና አንድ ላይ ከሽንኩርቱ ጋር አዋህደን ገልበጥ እናደርገዋለን። ከዛ በኋላ ሽንኩርቱ ያው በጣም አልበሰለም፣ እንዲበስልም አንፈልግም። ለአትክልት ስለሆነ ምንም ችግር የለውም። ሽንኩርቱን እንዳለ ወደ ጎን እናረገዋለን። ወደ አንድ በኩል እዛው መጥበሻ ላይ እናረግና አበባ ጎመኑን አምጥተን እዚህ ጋር ጠፍጣፋውን በኩል ወደ መጥበሻው እያደረግን በተቻለን መጠን አበባ ጎመኑን እናረጋለን። እንደዛ የሚሆነው የምናረገው ለምንድን ነው? እንዲጠበስልን። አንዳንድ ጊዜ የሆነ የተቃጠለ የሚመስል ወይም ብራውን የሆነው ሲታይ ቆንጆ ነውና እንደዛ እንዲሆንልን ጥሩ ጣዕም እንዲኖረው አበባ ጎመኑን እንጠብሳለን። ብራክሊው ለመብሰል ጊዜ አይፈጅም። አበባ ጎመኑ ትንሽ ከብራክሊው ጊዜ ይፈጃልና በመጀመሪያ የምናበስለው አበባ ጎመኑን ነው። አንዱ በኩል ሲበስል ትንሽ እንቆይና ደግሞ እንገለብጠዋለን። ምክንያቱም በተቃራኒ ጎኑም ደግሞ እንደዛው ጥብስ እንዲል አበባ ጎመኑን እንገለብጠዋለን። እያንዳንዷን እያነሳን ከፈለጋችሁ በእጃችሁ ካለበለዚያም በማንኪያ አርጋችሁ ቀስ አርጋችሁ እዛው ላይ እንዳለ ትገለብጡታላችሁ። አበባ ጎመኑ በደንብ ከተጠበሰልን በኋላ በሁለቱም በኩል ከጠበስነው በኋላ ብራክሊውን አምጥተን ልክ አበባ ጎመኑን እንዳረግነው እናረጋለን። አበባ ጎመኑንና ሽንኩርቱን ወደ ጎን እናረግና ብራክሊውን ደግሞ አምጥተን ልክ እንደ አበባ ጎመኑ እንጠብሰዋለን። እዩት፣ አበባ ጎመኑ ተጠብሶ በቃ መልኩ ራሱ በጣም ያምራል። በጣም አሪፍ ነው። በዛ ላይ ሽንኩርት ስላረግንበት ጣዕሙ ሽታው በጣም ደስ ይላል። ብራክሊውንም ልክ እንደ አበባ ጎመኑ ከትፈን ስለሆነ እናንተ ከፈለጋችሁ ስትከትፉ አነስ ማድረግ ትችላላችሁ። እኔ ግን ከፍ አድርጌ ነው። ስለዚህ ብራክሊውን አመጣና እንደ አበባ ጎመኑ አረጋለሁ። ብራክሊው ለመብሰል ምንም ያህል ጊዜ አይፈጅበትም። ግን ደግሞ መብሰል ስል በቃ ሙሽሽ ብሎም ሳይሆን ገልበጥ አድርገን አትክልትነቱ እየታወቀ ጣዕሙ እየታወቀ ነው እንድንበላ። ብራክሊውን ካደረጋችሁ በኋላ እንደ አበባ ጎመኑ ከስር አድርጋችሁ ጠበስ ታረጉታላችሁ። በግልባጩም እንደዛው ብታማስሉትም ምንም አይደለም። ከከደናችሁት በተለይ ደግሞ በሙቀቱ በእንፋሎቱ ብራክሊው ቶሎ ነው የሚበስለው። የተወሰነ ያህል ብራክሊውን ገልበጥ ካደረጋችሁ በኋላ ሁሉንም ሽንኩርቱን፣ አበባ ጎመኑን፣ ብራክሊውን በደንብ ትቀላቅሉትና ገልበጥ ታረጋላችሁ። በተቻለ መጠን ብዙ አታማስሉት። ብዙ ባማሰላችሁት ቁጥር እየተሰባበረና በጣም እየበሰለ ይሄዳል። በጣምም ደግሞ እሳት ላይ ብዙ መቆየት የለበትም። እነዚህ ሁለቱ አትክልቶች ካሊፍላወርና ብራክሊው ቶሎ የሚበስሉ ሲበስሉም ደግሞ በጣም ሙሽሽ የሚሉ አትክልቶች ስለሆኑ በተቻለ መጠን ገልበጥ አርገን እናወጣለን እንጂ እሳት ላይ ብዙ አናቆይም። ብዙ ከቆየ በቃ ሙሽሽ ይልና ስብርብርብር ብሎ አትክልትነቱ ራሱ ምን አይነት አትክልት እንደሆነ ራሱ አንዳንዴ አያስታውቅም። ሁሉንም ነገር አዋህዳችሁ ገልበጥ ካደረጋችሁ በኋላ ጨውን ትቀምሱና ጨው በቂ ከሆነው ቃሪያ ጨምራችሁ ታወጡታላችሁ ማለት ነው። ይበቃዋል። ይሄ አሁን እዚህ ጋር የምታዩት ቆንጆ ሆኖ ተጠብሷል።
በጣም ቆንጆ ነው። እንደዚህ በቃ መልኩ እያለ ምንነቱ እያስታወቀ ቆንጆ ሆኖ መጀመሪያ መጥበሻው ላይ ስለጠበስ ነው በጣም አሪፍ ሆኗል። እና እንደዚህ አርጋችሁ አበባ ጎመንና ብራክሊ ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ቪዲዮ ሲሰራ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።